ታሳፍራላችሁ። አረ ፎዚ ነይ ፎዚ ነይ በቃ ፎዚ ነይ በቃ ፍራንክ ነው ፎዚ ወጣ ሂጂ ሩጭ ማማ ኧረ ሂጂ ሩጭ በቃ ሂጂ ፎዚ በቃ ተመለሽ ፍራንክ ነው ብለንሻል ፍራንክ እውነት እና ልታስወጪን ነበር አሁን ልታስወጪን ነበር ስትሮጥ ምናምን ለማንኛውም ፕራንክ ነው አፉ እያልሽን ውዴ ወአለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ደግሞ እንደምትመለከቱት ወደ አንድ አዲስ ከተማ መተናል ማለት ነው። የት መሰላችሁ የሚባለው ይሄ አካባቢ አርባ ብተና ምናምን ይሉታል። እና ወደዚህ አካባቢ መተናል ዛሬ ከስደት የመጣች እህታችን ባለፈው የተዋወቃችኋት ፎዚዬ ጋር መተናል ማለት ነው። ዛሬ ደግሞ እንግዲህ ፕራንክ ልናረጋት ነው። ፕራንክ የምናደርጋት ምን መሰላችሁ እንግዲህ እኛን ያገኘንሽ ወይም ደግሞ በቃ እናገኛችሁ ምናምን ስትይን አስገድደሽ ነው እንጂ እኛ ፍቃደኛ ሁነን አይደለም፣ በጣም አስገድደሽ ነው። እና ከዚህ በኋላ በቃ ይኸው ለዩቱብ ቤተሰቦቻችንም እንናገራለን። አይ ካልሽ ደግሞ ወደ ሌላ ወደ ከፋ ደረጃ ከምንዳረስ ደግሞ ከዚህ በኋላ በቃ አታስገድጅም፣ ብዙ ነገር እያደረግሽ እያስፈራራሽብን ነው፣ እየዛትሽብን ነው፣ እንደዚህ ምናምን እያልን እንግዲህ ፕራንክ የምናደርጋት ይሆናል። የኔ ወድ ፎዚዬ በዚሁ አጋጣሚ ይቅርታ ጠይቅሻለሁ የኔ ወድ እና እንግዲህ ዘና ፈታ እንደምትሉበት አልጠራጠርም። የምታሳየውን ደግሞ ሪአክሽን አብረን የምንመለከት ይሆናል ማለት ነው። እንግዲህ ወደ ውስጥ እንግባ ማለት ነው። አሁን ወደ ቤት እየደረስን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁልኝ? ውድ እህቶች ወንድሞች፣ ከኛ ጋር አልሐምዱሊላህ ወለከል ሐምዱ ሽኩር ሰላም ነን፣ ደህና ነን። ዛሬ እንግዲህ ከዚህ በፊት እንዳቀረብንላችሁ ከስደት መጣ የተዋወቅናት እንዲሁም ላገኛችሁ ብላ ያገኘችን እህታችን አለች ፎዚያ። ያው ዩቲዩብዋንም አይታችሁታል። ሰብስክራይብ እያደረጋችሁ ግቡ ቤተሰብ። ማሚዬ ብዙን ነግራችኋለሁ ብዬ አስባለሁኝ። እኔ ወደ ኋላ ትንሽ ቀረት ብዬ ነው ባጃጅ እንትን እያልኩ ማለት ነው። ሂሳብ እስከምሰጥ ድረስ ማሚ እንትን ብላለች እና ቤተሰብ ዛሬ ያልጠበቀችው ያላሰበችውን ነው ይዘን የምንመጣው። እናንተም አፉ በሉ ቅር እንዳይላችሁ። ግን ይሆናል አይደል ሰው እንደዚህ አይታሰብምም አይባልምም። ግን ይሆናል አይደል ሰውን በሆነ ነገር ማየት ይሆን እንዴት ነው ምን ነገር ያሳያል ምን ይላል የሚለውን ምን ትላለች ብለን እሷንም በቃ እስቲ እንግዲህ ዛሬ ልናያን ነው። እናንተም አውፉ በሉን። እሷንም ያው እኔም ይቅርታ ብያለሁ ፎዚዬ ነው ብያለሁ። ቪዲዮውን ታየዋለሽ። ስታዩ በክፉ እንዳትረጅብን በክፉ እንዳታይብን። ያው እንግዲህ ምን የሚባል ነገር አለ፣ ይሄ ማስደንገጥ የሚባል ነገር አለ። እንግዲህ ሁላችሁም አውፉ እያላችሁን ነው የምትጀምሩት። ቪዲዮውን ባይሆን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ላለሁኝ ቤተሰብ ላይክ እያደረጋችሁ ኮሜንት አስተያየት በመስጠት ሼር የተደረገላችሁ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። የውድ እህታችንም ፎዚዬንም ደግሞ እየገባችሁ ሰብስክራይብ አድርጉላት። እርስ በራሳችን እንተዳደግ፣ እርስ በራሳችን እንረዳዳ፣ እንገዳደፍ። እኛ ተስደት የመጣን እህቶች እንዲሁም ስደት ላይ ያለን እህቶች ነን የምንረዳዳው የምንተሳሰበው ማለት ነው። ኢትዮጵያ ላለ ሰው ምንም ልትሉ ምንም ብትሉ የሚረዳችሁ የለም ከአላህ በስተቀር ማለት ነው። አሁን ግቢዋ ነን መተናል። ወደዛ እየሄድን ነው። አየ ወደ ፎዚ ነይ ቶሎ ማሚ። ወይኔ ጨነቀኝ ግን ታውቂያለሽ። እንግዲህ አላህ ያው እንዳትደነግጥብን ነው። አይ ቀለል ነው የምናደርገው። እንግዲህ ሰላም አለይኩም ፎዚ እንዴት ነሽ? ሰላም ነሽ ወይ? እንዴት ነሽ? እንግዲህ ቪዲዮ ይዘን የመጣነው ቁራይሽ ምን እናስባለን። እንዴት ነሽ ማ? እሺ ሰላም ነሽ?
እየለመድሽ ነው? ሀገር እንዴት ይዞሻል? አገባበል ትንሽ ተገናኘን፣ ተጠፋፋን። አንቺም ጠፋሽ፣ እኔም ጠፋን። እሺ ካሜራ አልሐምዱሊላህ ካሜራ ላስቀምጥና ሰላለማል። እሺ እንዴት ነሽ? ያው እንግዲህ ዛሬ ተመግቢያችን እንዳየሽው ቪዲዮ ነው ይዘን የመጣ ነው። ያው እኛን አረብ ሀገር እያለሽ ነው ላገኛችሁ እፈልጋለሁ፣ አብራችሁ መስራት አብሬ ከእናንተ ጋር መስራት እፈልጋለሁ፣ ፈቃደኛ ነሽ ወይ የሞይዳም ብለሽ ጠይቀሽኛል። እኔም እሺ ብዬ ያው መተሽ ሳምንት እንደዚህ ከሆነሽ በኋላ መሰለኝ አይደለ በቤትሽ መጥቼ ያው ተዋወቅን። አልሐምዱሊላህ ቪዲዮም ለመስራት ደረጃ ምንም ደርሰናል። ግን ደግሞ ከዛ በኋላ እያረግሽ ያለሻቸው ነገር እኛም በማስገደድ ያልሽው ነገር እኛም በማስፈራራት እኛ ባልጠበቅ ነው እኛ ይሆናል አይደለ እንደዚህ ታረጊና እንደሽ ብለን ሳይሆን አንደኛ እኔም ተስደት ነው የመጣሁት ተረድተሽኝ አይተሽኝ ነው ብዬ ነው ገብተሻል እንትን ያልኩት። አሁን ግን እያረግሽ ያለሽው ነገር ጥሩ አይደለም። ምንድነኛ ምን አረግ ምን አጠፋን? አብረን እንስራ አብረን የሆነ ነገር እንበል ስትይን እሺ ብለን ነው እንደውም እኛ እኮ ተቤታችን አምነሽ የመጣን ይዘለት አሁን አናቅሽም። በቴክስት ነው ያየንሽ። ፎቶሽን አናቅ መልክሽን አናቅ። ግን የሆነ ኑ ስትይን የሆነ ነገር እዚህ የዛን ጊዜ የተፈጠረውን የሆነውን ነገር እንግዲህ እኛ ዝም ብለን እንሄድ ነው ገብተሻል አይደል? አሁን ከዛ በኋላ ደግሞ ያለውን ነገር እየሆንሽ ያለሽውን ነገር እኛም በማስፈራራት እኛም ምንድነው ተኛ የምትፈልጊው ነገር ምንድነው ተኛ የምታስቢው እኛ የመሰለን ነገር ምንድነው የሆነ ከኛ ጋር አብረሽ ማሚዬም ጋር እኛም ጋር ሆነሽ አገርሽ ላይ መተሽ ተስደት ላለመመለስ ወደ ስደት መለሰሽ ለመስራት አስበሽ መስሎን በቀንና መተናል ሳናቅሽ አንቺ ደግሞ በቪዲዮ አይተሽን እኛ ሳንኛ እናይሽም እኛ ምን ነው ጣፍሽን ትክስ ነው አይደለ ቀደኛ እና ምን ሆነሽ ነው ኮዚ ምን አስበሽ ነው እንግዲህ ቅርታ ማለት ነው ያቆኝ ምን አደረኩ ያንተ ኮንች ታውቂዋለሽ እንግዲህ ካሜራ እንትን ስለተባለ ሳይሆን መሸፋፈን ሳይሆን እዚህ ጋር ቤተሰብ ምን አለ ማለት መሰላችሁ ዛሬ ምናልባት እኛ እየገባንም አይደለም በሷ ላይ እየመጣን አይደለም ለምን እኛ ከካሜራ ጀርባ በሷ በኩል እያስተናገርን ያለው ነው የምናውቀው እኛና እንግዲህ የሚያውቅ ያውቃል እሷም ራሷ ነፍሷ ያውቃል እና ስለዚህ አሁን በዛም በዚህም እየሸዋወርናት ነው ያለ ነው ማለት ነው እንገናኛለን እኛ ዛሬ ግን በሆነ በቃ እስኪ እንግዲህ ዛሬ መጨረሻ ብለን እንትን ለማለት መተናል በዚህ ልክ ቤተሰብ ሰው ማመን ቀብሮ ነው ይባላል አይደል በሀገራችን አባባል አይደለም እንደዛ ሳይሆን ፈዝያ አንዳንዴ ምን ይባላል መሰላችሁ ብዙ ነገር እኔ በካሜራ ጀርባ ያለውን ባሳይ እኔ እንዳንድ ሙስሊም ሴት ይሄ ነው ማለት አልፈልግም እሷ ታውቀዋለች ሁሌ ነው ያውቃል ግን አንቺ አመጣጥሽ ከኛ ምንድነው ፍላጎትሽ ከኛ ምንድነው የምትፈልጊው ነገር አብሬ መስራት ፈልጋለሁ ከእናንተ ጋር አብሬ ማደግ ፈልጋለሁ የስደት እህቴ ነሽ ላንቺ ምንም ተባብለን ነው አይደል የመጣ ነው አሁን አንቺ ግን እያደረግሽ ያለሽ እዚህ ጋር ደግሞ ማሚ ያለች እንግዲህ እስቲ ደግሞ እሷም የምታውቀው ቆይ እስካሁን አወራሽ ነው አዳመጥኩሽ አይደለ እስካሁን አወራሽ አዳመጥኩሽ እኔ ያደረኩት ነገር ምንድነው ምንም እዚህ ጋር እኮ መካዳ ያስፈልጋል እኮ መጀመሪያ አንድ ቪዲዮ ሰርተናል ከበኔም ዩቲዩብ ተለቋል በእናንተም ተለቋል አንድ ቪዲዮ የሰራ ነው ማለት ነው እዛኔ ያን ቪዲዮ ቤተሰብ በወሬው ላይ እንዳለ ያ ቪዲዮ ከተለቀቀ ጊዜ ጀምሮ በእኛ ላይ ያላትን እንትን አትጠይቁ እኔ እኮ በጣም አመኝሽ የስደት እህቴ ነሽ ብዬ እንደገናም ደግሞ ከእናንተ ጋር እንድሰራም የዛኔ ያው ተቀብላችሁኛል በእርግጥ ልክ ነሽ ግን ደግሞ እኔ እንደዚህ አይነት ሰው አልመሰላችሁኝም እኔ ምን አደረኳችሁ ከዚህ ጭራሽ እኛን አልመሰላችሁኝም ነው እንትን በይኖር ነገር የለም ስልክ ነገር የለም ስለሽ አሁን ያንቺን ደግሞ ወደኛ እንደዚህ አይነት አልመሰላችሁኝም ሳይሆን እኛ ቤተሰብ ትረዱናላችሁ እንግዲህ ቤቷ ድረስ ቪዲዮ ይዘን የመጣንበት ዛሬ የመጨረሻ ከሷ ጋር በዛም በዚህም ብንል እዚህ ትንሽ አካባቢው ስለሚቀራረብ ከበደን በቃ እንዴት በየት እናምልጣት ወዴት እንሂድ መውጫ ምግብ ያጣል እዚህ ልክ አስጠንቅቂያችሁ እንግዲህ ራስሽ ታውቂዋለሽ ያለ እስቲ ማሚዬ ደግሞ የምታውቀው ስላል ለልጅም ሰጋውኝና ያለውን ነገር በልጅም በኩል እንደው ያው ስጋት ስላለኝ እስቲ ዛሬ በቃ ማለት ነው ራሱ ይሄን ለማለት ሳይሆን በቴክስት የጻፍሽልኝ ታውቂዋለሽ ማሚዬ አልነገርኩሽም ያለው ደግሞ ምን እንደምትይው ቴክስት ማሳየት ፈልጌ አይደለም በዚህ አጋጣሚና ባለፈው ያንን አንድ ቪዲዮ ሰራን ከዚያ በቃ ለምንድን ነው የማትሰሩልኝ እየመጣችሁ ለምንድን በቃ በጣም ብዙ ነገር ነው የምትጽፍ እምቢ ካላችሁ ደግሞ እንደዚህ ነው የማደርገው እንደዚህ ነው የምለው እያለች በጣም ብዙ ነገር አድርጋለች እኛ እንደዚህ ከካሜራ ጀርባ ምን እንደምትሆን በጣም ከባድ ነው ለመናገርም እና ከካሜራ ጀርባ ምን እንደምትሆን ነፍስ ያሻቃልና ስለዚህ አሁን እኔ ቴክስት እንደዚህ አድርጌ ማስነበብ
እሺ አሳይ፣ ቴክስቱን እሺ አሳይ። ማለት እኔ በዚህ ልክ እናንተን እንደዚህ አስጨንቂያችሁ ከሆነ ለምን አታሳይም? እሺ አሳይኝ። እኔ የጻፍኩትን ራሱ ቴክስት እኔ አላውቀውም። ምናልባት ሌላ ሰው ጽፎላችሁ እንደሆነ እኔ አላውቅም። እኔ በዚህ ልክ እናንተን አስጨንቂያችሁ ከሆነ በጣም ይቅርታ፣ የምር በጣም ይቅርታ። አሁን ለራሱ ስንመጣ ካሜራ መያዜን ስታቅ ከበራፍ ካሜራ መያዜን ስታቅ በደንብ ሰላም አለችን ሁላ እንጂ እንደዚህ ሰላም አትልንም ነበር። የሆነ በቃ ካሜራ ላይ ምናምን እንደዚህ በደንብ እንትን ትለናለች፣ ግን ከካሜራ ጀርባ ግን ሲሆን በጣም ብዙ ነው። እንደዚህ እንኳን ሰላም ብላናት። ዛሬ ግን የሆነ እንደዚህ ካሜራ ያዝ ስላደረግን ፊቷ ለራሷ ላየችውን ቅይር ብሎ ነበር። ከዚያ ካሜራውን እይት ስታደርግ እንደገና የሆነ ደንገጥ አለችና ሳቅ አለች። ስለዚህ በቃ እኔ ይሄንን ያህል ብዙ መስራት የሚፈልጉ አሉ እና ከነዛ ሰዎች መካከል ደግሞ አንዷ መስለሽኝ አብሬሽ ለመስራት ብዙ ነገር እኔም ሰው ስለምፈልግ አብሬ የምሰራው እንደዚህ አብሬ የምተዳደግ አንቺም ያው እኔ ስደት አላውቅም በእርግጥ ማሚዬ እናት ስለዚህ በእሷ በኩል የመጣሽው ብዬ እኔ ወድጄሽ በጣም በቃ ፈገግታዋን ሁላ ወድጄላት ይሆናል አይደለ? ገና የመጀመሪያ ቀን ስንመጣ ግን በጣም ምርጥ ነበረች። ከዚህ አንድ ቪዲዮ ከተሰራ በኋላ በቃ ሌላ ነገር ማታ እኮ ነው የጀመረችው። የምር እኔ እንደዚህ አድርጌ ከሆነ ወላሂ እኔ በጣም ነው እንትን ያለኝ። የምሬን ነው የምላችሁ፣ በጣም ነው የከፋኝ። እኔ የስደት እህቴ ነሽ ብዬ አምኜሽ በጣም ወድጃችሁ እናንተ ፈቃደኛ በጊዜው ስለሆናችሁ ነው እንጂ እናንተንም የቀረብኩት እኔ ሌላ ነገር አስቤ አይደለም። ግን በጣም ይቅርታ፣ የምር ይቅርታ አድርጉልኝ። ዝሮ ባደረግሽው ነገር ታምኛለሽ? አላደረኩም፣ የምር አላደረኩም። ግን ደግሞ እናንተ እንደዚህ ብላችሁ ስም ከሰጣችሁኝ እኔ ከእናንተ እርቃለሁ። በቃ ከዚህ በኋላ አልደውልላችሁም። እናንተ ለካ ስበብ የምታበዙት እስከዛሬ እኔ ጋር እንደዚህ ላለመምጣት ፈልጋችሁ ነው እንጂ እውነት አልመቻችሁ ብሎ አይደለም ማለት ነው። አልመቸኝ ነበረው እስከዛሬ። አሁን ግን ሌላ ነገር አመጣችሁ። አሁን ደግሞ ከዚህ ምን አለ መሰለሽ፣ አሁን እኔ ራሱ አሁን የማላውቀው ሚስጥር አሁን ችግር የለውም። ሰውየው ስሙን ስላከበርሽው ስሙን ስላቀለሽው ስራው ነው እንትን የሚለው። እዚህ ጋር ግን አሁን አንቺ ጋር ራሱ ችግር አለ። ራሱ እንደዚህ በቴክስት ጽፋ እንደዚህ ለምን አልነገርሽኝም ታዲያ? ለምን አልነገርሽኝም? በሰዓቱ ማለት ነው ላለማለት ነው እንጂ በጣም ብዙ ነገር ነው ልቦ ነው ያውቃል። እሷ ራሱ እንደው በቃ ማማዬ እናቴ በቃ እንዳንቺ እንደ እናቴ ሆነች ያገኘሁኝ እየመጣሁ እሰራለሁ ምናምን ብላ እሷ ራሱ በጣም ተደስታ ነበረ። እንደውም ይሄን ነገር እንትን እንደዚህ ሆነ ካሜራ ጀርባ ምንም አይነት በጣም ያዘንኩት የምሬን ነው የምላችሁ። በጣም ታሳዝናላችሁ። እንዴት እንደዚህ ትሉኛላችሁ? እኔ ባላደረኩት ነገር ለምን ቆይ ለምን እንዴ ለምን ያላደረኩትን? እናንተ እኮ በቃ ከኔ ጋር መስራት ካልፈልጋችሁ አንፈልግም ማለት እኮ ትችላላችሁ። ግን እንደዚህ በኦዲየንስ ካሜራ ይዛችሁ ለኦዲየንስ እንደዚህ ስሜን ማጥፋት ምን ማለት ነው? ምን ማድረግ አይቻልም። እኛ ከካሜራ ጀርባ ምንም ያላደረኩትን እኛ ቤተሰቦቻችን በካሜራ የሚያውን እኛውንን ከካሜራም ጀርባ የሚያውን እኛ ደግሞ የተለየ ነገር የለም። ሰዎች ደግሞ ማሳወቅ አለብን ግዴታ ነው። ምክንያቱም እንግዲህ የምር በጣም ታሳፍራላችሁ። አረ ፎዚ ፍራንክ ነው ፎዚ ወጣ ሂጂ ሩጭ ማማ ሩጭ በቃ ሂጂ ፎዚ በቃ ተመለሽ። ፍራንክ ነው ብለንሻል። እውነት እና ልታስወጪን ነበር? አሁን ልታስወጪን ነበር? ስትሮጥ ምናምን። ለማንኛውም ፍራንክ ነው አፉ እያልሽን ውዴ።